አብዛኞቹ ኢትዮጵያዊ ወንዶች ሱሰኛ ናቸው። እስከ ዓለማችን ወንዶች ድረስ ከዚህ የተደበቀ እውነታ መሃል ያለው ሱስ ምንድነው? በየቀኑ ይሰቃያሉ። ውስጣቸው ራስን መጥላት፣ ኃጢአተኝነት፣ ብቸኝነት ይሰማቸዋል። ለዚህም የሚሆን ዘንድ በቲክቶክ የተለቀቀውን ይህንን ምስል መመልከት በቂ ነው። እንደ ቀልድ አሳስቆ የጀመረው ይህ ሰይጣናዊ ስራ ሕይወታችንን ከመጥላት ራሳችንን የነበረን ክብር መተማመን እስኪቀንስ ድረስ ከዛም አልፎ ባልና ሚስት እንዳይስማማ ግብረ ሰዶማዊነትንም እስከ ማስፋፋት ጤናን እስከ ማወክ የሚያደርሰው ኢየሱስ ቃሉን መጥራት ሳይጠበቅብኝ ነበር በቪዲዮ መጀመሪያ የተረዳችሁ። የዚህ ነገር መነሻ የሚሆነው በእጃችን ላይ ያለው ስልካችን ነው። በዚህ ሰዓት በሺዎች የሚቆጠሩ ኢትዮጵያውያን ሴቶች በኦንላይን የወሲብ ንግድ የራቁትን ምስል ጨምሮ እስከ ክልል ድረስ በወኪልና መሰል ሰዎች ሽያጭ ይከናወናል። ኦንላይን ከሚከናወኑ ግንኙነቶች መሃል ቻት ሴክስ፣ ቪዲዮ ሴክስ፣ ፎን ሴክስ ይጠቀሳሉ። አንዳንዶቹም ምንም በማያውቁት ፎቶአቸውን ተጠቅመው በሰሩባቸው የወሲብ ቪዲዮዎች ሕይወታቸው ሲበላሽ መመልከት ያልተለመደ አይደለም። በተለይ በቲክቶክ መንደር ለምንድን ነው ለመሆኑ ሳናውቃቸው እነ መሪጌታ መሰል አካውንቶች በየቀኑ ለምን የሚመጡ ይመስላችኋል? ይህ ምን ያገናኘዋል ትሉ ይሆናል። ነገር ግን በደንብ ነው የሚያገናኛቸው። ሰብስክራይብ አድርገው የሚለቀቁትን አጸያፊ ቪዲዮዎች ከሰው ልጅ ተፈጥሮ ባፈነገጠ መልኩ ራሳቸውን ሲያስደስቱበት ከሰከንዶች በኋላም ራሳቸውን ሲወቅሱ ይታያሉ። በተደረገው ጥናት መሰረትም ኢትዮጵያ ከፍተኛ የፖርኖግራፊ ተመልካችና የበይነ መረብ አሳሽ መሆኗ ይታወቃል። ይህ ማለት ሰርች ከሚደረግባቸው ሀገራት ቀዳሚ መሆኗን ያሳያል። ለምሳሌ ከ4 ጓደኛሞች 3ቱ የዚህ ሱስ ተጠቂ ናቸው። ይህ ማለት 90% የሚሆኑ ወንዶች የዚህ ሱስ ተጠቂ ናቸው። የሚታዩትም የርኩሰት ምስሎች ከማየት አልፎ አሁን ላይ የምናያቸው እንኳን ለመንካት ቀርቶ ለማየት የሚያሳሱ ሕፃናቶች ላይ የሚደርሱ አስገድዶ መደፈርና ግድያን በሄቨን በሲምቦና በሌሎች ባልተነገሩ የቀሩ በደሎች መመልከት በቂ ነው። እናም ይህ አሳስቆ የጀመረን በሽታ ከቤታችን አልፎ አደባባይ መታየት ጀምሯል። ወቸ ጉድ! ይቺ ዓለም ማታሳየን ጉድ የለም ትሎ ይሆናል። ከዚህ ሰይጣናዊ ተግባር ለመውጣት እንሞክር ስል ፕሮግራሜን ቋጨው።